አስቡት እስኪ ለአንድ ለ7 እና 8 ደቂቃ ለማትሞላ ቪዲዮ ከ3 እስከ 4 ሰዓት ፈጅቼበት አንዴ ስቀመጥ፣ አንዴ ስነሳ፣ አንዴ ወደ ብርሃን ስዞር፣ አንዴ ውጪ ላይ ስወጣ፣ አንዴ ደግሜ ቪዲዮ ደግሜ ስሰራው 3 4 5 ቃሉን ስደጋግም ይሄን ሁሉ አድርጌ ቪዲዮ እንኳን ከተፈሰተ በኋላ ከቀናት ከሳምንታት በኋላ በ10 በ15 በ20 ቪው ላይ ስታክ ሆኖ ሲቀር የምሰማንን ስሜት እኛ የለፋነው ልፋት ብዛቱ ከዛ ቪው የለም ምንም አይነት ሰብስክራይበር አይመጣም። በቃ እዛ ባለንበት ቦታ ስታክ ሆነን ቀርተን የምሰማንን ስሜት አስቡ። ግን ለምን ምንድነው ችግሩ? ለምንድነው የኛ ስታክ ሆኖ የቀረው? ለምንድነው የኛ እንደ ሰው በሺዎች የሚቆጠር ቪው የማይኖረው? ለምንድነው አዲስ ሰብስክራይበር የማይመጣልን? ለምንድነው የማናድገው? ለምንድነው ወደፊት መራመድ ያቃተን? ለምንድነው ስታክ ሆነን የቀረ ነው? ሰላም ጋይስ እንዴት ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ስሜ ረውዳ አብደላ ይባላል። ዩቲዩብ ከጀመርኩኝ 4ኛ ዓመቴ ነው። የመጀመሪያውን 2 ዓመት ምንም ነገር አልፖስትኩም። አምና 3 4 ከላስ 5 ያልበለጠ ቪዲዮ ሰርቼ ነበረ። ዘንድሮም ለመስራት ስነሳ የቪው እና የሰብስክራይበር ችግር አጋጠመኝ። ዩቲዩብ ስታክ ሆኖ ቀራ። ምንም ቪዲዮ ቢፖስት አይታይልኝም። ምንም አይነት ሰብስክራይበርም እየመጣልኝ አይደለም። ስለዚህ እኔ ይሄ ችግሩ ምንድነው ብዬ ጥናት ሳደርግ ነበርና በዛ ጥናት መፍትሄዎችም ላይ ደርሻለሁ። ችግሩንም ተረድቻለሁና አሁን እኔ ስለ ራሴ ችግሩ እነግራችኋለሁ። እናንተ የራሳችሁን ችግር ፊገር አውት ታደርጋላችሁ ማለት ነው። እና የደረስኩበት የመጀመሪያ ችግር እኔ ዩቲዩብ እንዴት እንደምሰራ አልተረዳሁትምና እኔ የምሰራው ከሱ ሲስተም ማለት እሱ ከምሰራበት ሲስተም ውጪ ነው ማለት ነው። ለዛ ነው ቪው ሳላገኝ የቀረሁት ማለት ነው። በደንብ ግልጽ እንዲሆንላችሁ ምሳሌ እየወሰድኩኝ ለማስረዳት ሞክራለሁ። ዩቲዩብ እንዴት ነው የምሰራው መሰላችሁ? አቨሬጅ ዱሬሽን ታይም የሚባል ነገር አለ ዩቲዩብ ላይ ማለት ነው። ኦኬ ይሄንን ማወቅ የምትችሉት ዩቲዩብ ስቱዲዮ የሚባል አፕሊኬሽን አለ። ዩቲዩብ ስቱዲዮን ዳውንሎድ አድርጋችሁ በስልካችሁ ላይ ስለ ዩቲዩባችሁ እንዴት እየሄደ እንዳለ ብዙ ኢንፎርሜሽን ይነግራችኋል። አቨሬጅ ዱሬሽን ታይምም እዛ ላይ አለ ማለት ነው። ሶ ይሄ አቨሬጅ ዱሬሽን ታይም ምንድን ነው ብለን ከተነሳ እኔ አሁን ቪዲዮ እየቀረጽኩኝ ነው። ይሄንን ቪዲዮ ለእናንተ ፖስት አደርግላችኋለሁ። ያው ይሄ ቪዲዮ ሜቢ 7 ደቂቃ ሊሆን ይችላል፣ 8 ደቂቃ ሊሆን ይችላል፣ 10 ደቂቃ ሊሆን ይችላል። ከ10 ደቂቃ በላይ እንደማይሆን ተስፋ አድርጋለሁ። ሶ ይሄንን ቪዲዮ እኔ ፖስት አድርጌ የመጀመሪያችሁ 3 ሰዓት ላይ የኔ ቪዲዮ ለሰብስክራይበሮቼ ይላካል ማለት ነው። ሶ ሰብስክራይበሮቼ ከፍቶ ካዩት ሜቢ አንድ ሰው 5 ደቂቃ ሊያይ ይችላል። ሜቢ 5 ሰከንድም ሊሆን ይችላል፣ 10 ሰከንድም 15 ሰከንድም እንግዲህ እንደ ፍላጎታቸው ከፍቶ ያዩታል ለመጀመሪያ 3 ሰዓታት ማለት ነው። ይሄ ያዩት ሰዎች በሙሉ አቨሬጅ ይሰራላቸዋል ማለት ነው። እኔ ከለቀቅኩት 10 ደቂቃ የነሱ አቨሬጅ ስንት ደቂቃ ነው ያዩት የሚለው ነገር ካልኩሌት ይደረጋል ማለት ነው። የመጀመሪያዎቹ 3 ሰዓታት ላይ ማለት ነው። ስለዚህ እኔ ከለቀቅኩበት ጀምሮ ለ3 ሰዓት ሰዎች የኔን ቪዲዮ አይተው እነሱ ያዩትን 5 ደቂቃውንም 10 ደቂቃውንም 5 ሰከንዱንም 15 ሰከንዱንም ካልኩሌት ተደርጎ አቨሬጅ ዱሬሽን ታይሙ አቨሬጅ ዱሬሽን ታይሙ ይመዘገባል ማለት ነው። ሶ ዩቲዩብ አቨሬጅ ዱሬሽን ታይሙን አይቶ የኛን ቪዲዮ ወይ ያሳልፋል ወይ ያስወድቃል ማለት ነው። ያሳልፋል ማለት ለሌላ ሰውም ሪኮመንድ ያደርጋል፣ የኛ ቪዲዮ ተደራሽነቱ እንዲሰፋ ያደርጋል ማለት ነው። ያስወድቃል ማለት ደግሞ የኛ ቪዲዮ ካላስ ለሌላ ሰው ሪኮመንድ አይደረግም፣ ሌላ ቦታ ላይ ፊት ለፊት ላይ ወጥቶ አይታይላቸውም ማለት ነው። ስለዚህ የመጀመሪያ ችግሩ እዚህ ጋር ነው የሚጀምረው ማለት ነው። የኛ ቪው የማናገኘው የመጀመሪያዎቹ 3 ሰዓታት ላይ አቨሬጅ ዱሬሽን ታይሙ ካልኩሌሽን ተደርጎ ተሰርቶ የኛ ቪዲዮ ወድቋል ማለት ነው። ስለዚህ ዩቲዩብ ለሌላ ሰው ሪኮመንድ አያደርግም፣ አይደርስም፣ ሌላ ሰው ጋር አይደርስም። እዛ ጋር ከወደቀ ወደቀ ነው በቃ። ሌላ ሰው ሰርች አድርገን ወይም ደግሞ እኛ ሊንክ ልከንለት ካላዩ በቀር ሰዎች ዩቲዩብን ከፍተው ዩቲዩባቸው ላይ ስክሪናቸው ላይ የኛ ቪዲዮ አይቀመጥላቸውም ማለት ነው። ስለዚህ አሁን ላይ በደንብ ትኩረት አድርገን በደንብ በቃ መከፈል ያለበትን መስዋዕትነት ከፍለን መስራት ያለብን ምንድነው አቨሬጅ ዱሬሽን ታይሙ ላይ ነው ማለት ነው። ሶ አቨሬጅ ዱሬሽን ታይሙ ላይ እንስራ ብለን እንነሳው። አቨሬጅ ዱሬሽን ታይሙ ላይ ስንሰራ የመጀመሪያ
ሰዓታት ላይ ዩቲዩብ የኛን ቪዲዮ እንዲያሳልፍ ለማድረግ ሁለት ቻሌንጅ ያጋጥሙናል። አንድ ኦዲየንስ የለንም። እኔ አሁን ይሄንን ቪዲዮ ፖስት ሳደርግ ዩቲዩብ ይሄንን ቪዲዮ ወስዶ ለሰብስክራይበሮቼ ያቀርብላቸዋል ማለት ነው። ሶ ሰብስክራይበሮቼ አይቶ ለቪዲዮዬ ሪአክት አድርገው ከሆነ ለሌላ ሰው ሪኮመንድ ያደርጋል ማለት ነው። ግን እነሱ የማያዩልኝ ከሆነ ሌላ ኦዲየንስ የለኝም። ዩቲዩብ የኔን ቪዲዮ ለማን ነው የሚያሳየው? እኔ የማውቃቸው የኔን ቪዲዮ የሚያዩ ሰብስክራይበሮቼ ናቸው። ሶ ለሌላ ቦታ የሚያሳይበት የለም ማለት ነው። ኦኬ ይሄንንም ደግሞ ሌላ መላ ማለት ነው። ይሄንን የምናሸንፍበት ይሄንን ችግር የምንቀርፍበት ሌላ ዘዴ ምንድነው? የምንሰራው ኮንተንት ነው ማለት ነው። የምንሰራው ኮንተንት ሰርቸብል ኮንተንት ወይም ደግሞ የሆነ ቪዲዮ ወይም ደግሞ የሆነ ቶፒክ ብዙ ሰው የሚያየው አይነት ቶፒክ ላይ እንደዛ አይነት ቶፒክ ከሰራን ሪሌትድ ሆኖ ማለት የሆነ ሰው የሆነም ቪዲዮ እያየ ከሆነ እንደዛ አይነት ቪዲዮ ከሰራን ዩቲዩብ ደግሞ ተመሳሳይ ነው ብሎ እሱን ሊያቀርብለት ይችላል ማለት ነው። ሌላ ደግሞ ሰርቸብል የምንለው ደግሞ አሁን ሀውቱ ኤዲት ሀውቱ ኩክ ምናምን የሚባሉት ሀውቱ ይሄን ሰው የሆነ ነገር ለማወቅ ሰርች አድርጎ የሚያገኘው አይነት ቪዲዮ መሆን አለበት ማለት ነው። ሀውቱ ኤዲት ለምሳሌ ሀውቱ ጌት ሞር ቪውስ፣ ይሄ አሁን እኔ የምሰራው ቪዲዮ ሀውቱ ነው ማለት ነው። ስለዚህ ሀውቱ እንደዚህ አይነት ቪዲዮ የምንሰራ ከሆነ ሰው ሰርች ሲያደርግ የኛም ቪዲዮ አብሮ ሪኮመንድ ይደረግና በዛ ወይ የሆነ ሰው የኛ ቪዲዮ ላይ ክሊክ አድርጎ የኛም ቪዲዮ ማየት ይችላል ማለት ነው። ሶ በዚህ በሁለቱ ወይ ኦዲየንስ ማግኘት እንችላለን። የኛ ቪዲዮ ለሰዎች ይደርሳል፣ ይቀርባል። ከነሱ ደግሞ የምናገኘው ቪው ለኛ ደግሞ የቪዲዮአችን የምናሳልፍበትና ዩቲዩብ ደግሞ ሞር ለብዙ ሰው ተደራሽ እንዲያደርግ ያደርገዋልና ሞር ቪው ማግኘት እንችላለን ማለት ነው። ኦኬ አሁን እዚህ ጋር ደግሞ ማለት ነው ሰው ጋር ከቀረበ ራሱ ሰው ፊት ለፊት ከቀረበ ራሱ ክሊክ ተደርጎ ተገብቶ ከዛን ደግሞ የኛን ቪዲዮ ለ4 ለ5 ለ6 ደቂቃ ወይ ደግሞ ለ10 ደቂቃ የማየት ፕሮባቢሊቲያቸው ምን ያህል ነው? ይሄንንም ነገር በደንብ በዲቴል ማየት አለብን ማለት ነው። ኦኬ አሁንም ምሳሌ ልውሰድላችሁ። አሁን እኔ ይሄንን ቪዲዮ ፖስት አድርጋለሁ። ሜቢ ሰርቻብልም ሊሆን ይችላል፣ ሜቢ ሪሌትድም ሊሆን ይችላል፣ ሜቢ የኔም ሰብስክራይበሮች ሊሆን ይችላሉ። ለሆነ ሰው ቪዲዮ ይቀርባል ማለት ነው። ሶ እነኛ ሰዎች የኔም ቪዲዮ ክሊክ አድርጎ ገብቶ ለማየት ምንድነው ምክንያቴ ማለት ከሌላ ቪዲዮ አሁን ለነሱ ብዙ አይነት ቪዲዮዎች ይመጡላቸዋል፣ ብዙ አይነት ቶፒክ ይመጡላቸዋል። እነሱ የሚከታተሉት ቻናሎች ይኖራሉ፣ እነሱ የሚከታተሉት ዩቲዩበሮች ይኖራሉ እና የኔ ቪዲዮ ቢመጣላቸው የኔ ላይ ክሊክ የሚያደርጉት ምክንያቱም ምንድነው? ይሄ ደግሞ ኮንቴንታችንን የምናቀርብበት ወይ ነው ማለት ነው። ስለዚህ ሰዎች ፊት ለፊት እንኳን ከቀረበ የመታየት ቻንሱ እንዲሰፋለን ደግሞ አሁን ደግሞ የኮንቴንት አቀራረባችንን ማሳመር አለብን ማለት ነው። አሁን እየገባችሁ ነው? እየተሳሰረ ነው የሚሄዱ ነገሩ ማለት ነው። እዚህ ጋር ደግሞ መጀመሪያ ሰው ውስጡን አይደለም የሚያየው። መጀመሪያ ምንድን ነው የሚያየው? ርዕሱን ነው የሚያየው ማለት ነው። አሁን ለምሳሌ ሀውቱ ከሆነ በእርግጠኝነት ችግሬን ይፈታል ብሎ የሚያስቡ ላይ ነው ክሊክ የሚያደርገው። ርዕስ መምረጡ እዚህ ጋር ነው የሚመጣ ማለት ነው። ሌላኛው ደግሞ ተምኔሉ በተቻለ መጠን በቃ ፕሮፌሽናል መሆን አለበት ማለት በቃ ጥሩ ተምኔል መሆን አለበት። ስለ ተምኔል እና ስለ ርዕስ ሌላ ጊዜ በደንብ አጥንቼ ቪዲዮ ሰራላችኋለሁ። አሁን ደግሞ ያው ማሳመር እንዳለብን ነው የምነግራችሁ ማለት ነው። አሁን ሀውቱ አይነት ቪዲዮ ከሰራን ያ የምንሰጠው ርዕስ ችግሩን ይፈታል ብሎ ሰው ሊያምንበት ይገባል ማለት ነው። የምንሰጠው ተምኔልም በቃ ሰው ሲያየው ገና ሲያየው ውስጡ ላይ ችግርን ይፈታልኛል ወይ ደግሞ ማየት አለብኝ ብሎ የሚያምንበት ወይም ደግሞ ብሎ የሚያስብበት አይነት ተምኔል መሆን አለበት። ርዕሱም ችግርን ይፈታል ተብሎ የምታሰብ አይነት ርዕስ መሆን አለበት ማለት ነው። አሁን እኔ ስክሪን ላይ ስመጣልኝ ርዕሱን አይቼ ክሊክ አደርጋለሁ ካመንኩበት ማለት ነው። ካላመንኩበት ደግሞ ካልሳበኝ አልፏለሁ ማለት ነው። ስንት አይነት ቪዲዮ አለና ሌላ ማየት እችላለሁ። ስለዚህ እዚህ ጋር መጠንቀቅ አለብን ታይትል እና ተምኔሉ ላይ ማለት ነው። የዛኔ ክሊክ የመደረግን ቻንሳችን ይሰፋል ማለት ነው። ኦኬ እንደምንም ብለን አሁን ክሊክ ተደርገናል እንበል። ከዛ ሁሉ ቪዲዮ ውስጥ እድለኛ ሆነን ሰዎች የኛን ቪዲዮ ክሊክ አድርገው ገቡትና እኛ ያቀረብንበት ወይ ኮንቴንታችን የቀረበበት ወይ ደባሪ ወይም ደግሞ እንደ ታይትሉ ያልሆነ ውስጥ ላይ
በቃ ምንም ጣዕም ያሌለው ወሬው የማይጣፍጥ የሚያሳየው ኤዲቲንግ ምናምን ያላማረ ከሆነ ደግሞ ሰዎች ቁጭ ብለው አያዩልንም። የኛን አሳልፈው ወደ ሌላ ነው የሚያልፉት ማለት ነው። እዚህ ጋር ደግሞ በደንብ ኤዲቲንጉንም አቀራረቡንም በደንብ ማሳመር አለብን ማለት ነው። ምክንያቱም እኛ ምንድን ነው የምንፈልገው እኛ የፖስት ነው 10 ደቂቃ ከሆነ ከመጀመሪያው 3 ሰዓታት በመጀመሪያው 3 ሰዓታት ውስጥ 40% መታየት አለበት። ቢያንስ ለመጀመሪያው 4 ደቂቃዎች ለመጀመሪያው 5 ደቂቃዎች ሰዎችን ይዞ መቆየት የሚችል አይነት ቪዲዮ መሆን አለበት ማለት ነው። ካልሆነ ደግሞ ሰዎች የኛን ቪዲዮ ትተው ሌላ ቪዲዮ ለማየት ይሄዳሉ ማለት ነው። የዛን ጊዜ እንከስራለን ማለት ነው። ስለዚህ መጀመሪያ ማድረግ ያለብን ምንድን ነው? መጀመሪያ የምናዘጋጀውን ኮንቴንት በደንብ አሳምረን ማዘጋጀት አለብን። ኤዲቲንጉን በደንብ አድርገን ሰርተን በደንብ አድርገን የቻልነውን የላይቱንም የካሜራውንም የሳውንዱንም ሁሉም ነገር ላይ በደንብ ፎከስ አድርገን በደንብ ሰርተን ከዛ በኋላ ደግሞ አሪፍ ርዕስ፣ አሪፍ ተምኔል፣ አሪፍ በሆነ ቆንጆ በሆነ መልኩ አዘጋጅተን በደንብ ቼክ ካደረግን በኋላ እንፖስታለን ማለት ነው። ስለዚህ ቪዲዮአችን በጣም ቆንጆ ሆኖ ከተሰራ አሪፍ ተምኔል ካለው አሪፍ ታይትል ከሌላዎች ውስጥ መመረጥ የሚችል አይነት ተምኔል መመረጥ የሚችል አይነት ታይትል ከሆነ ክሊክ የመደረግ እድል ይኖረናል። ክሊክ አድርጎም ከገቡ አሪፍ አይነት ኮንተንት ካዘጋጀ ይዘናቸው መቆየት እንችላለን ማለት ነው። ይሄንን ማድረግ ቻለን ማለት ከ10 ደቂቃ ውስጥ ለመጀመሪያ 3 ሰዓታት ላይ 4 ደቂቃ ከሆነ በአቨሬጅ አንድ ሰው 4 ደቂቃ ነው ያየው ከሆነ ስለዚህ ዩቲዩብ ለሌላ ሰው ሪኮመንድ ያድርግና የኛን ቪዲዮ ብዙ ቦታ ተደራሽ ያድርጋል። ስለዚህ ብዙ ቦታ መታየት ይችላል እና የኛ ቪዋችን በዛ መልኩ ይቀርፋል ማለት ነው። ቪው አገኘን ማለት እኮ ያው አቴንሽን አግኝተናል፣ ሰብስክራይበርም እናገኛለን ማለት ነው። እና እናንተም ይሄንን ቪዲዮ እስካሁን ድረስ ካያችሁ ላይክ በማድረግ ሰብስክራይብ፣ ሼር በማድረግ እንድታግዙኝ እፈልጋለሁ። የእናንተም የዩቲዩብ የቪው ጉዳይ በዚህ ይቀርፋል፣ የኔም ፈጣሪ ካለ በዚህ ይቀርፋል። ሌላ ደግሞ አዲስ ያገኘሁት ነገር ካለ በሌላ ቪዲዮ ይዤላችሁ እቀርባለሁ። አመሰግናለሁ። ባይ